ቤተክርስቲያናችን ዛሬ ጠዋት ማህሌቱ በከበሮ የሆነው ሁለት ወገን አሉ፣ ያመሰግኑ ያላመሰግኑ። እኛ ካመሰገኑት ወገን ነን፣ ካላመሰገኑት አለ። ሕፃናቱ ዝም ማሰኛቸው ከሚባሉ ሳይሆን አብሮ ካመሰገኑት ወገን ስንል የዘመርነው። ስለዚህ ሁሉ ጊዜ ሆሳዕና ቀን የቆመ ሰው ቀራንዮ መርሳት ነገ እኮ ሕማማት ይገባል። ከዛ እኮ ስቅለት አለ፣ ከዛ በኋላ ግን ትንሣኤ አለ። እግዚአብሔር ለዛ በሰላም ያድርሰን። አባ ባኩሚስ ባላባት ልንገራችሁ። አባ ባኩሚስ እዚህ ማቴዎስ ወንጌል 24:30 ላይ አንድምታው ላይ አለ። በጣም አብዝቶ እየሰገደ አባ ባኩሚስ ከጾሙና ከጸሎቱ ከስግደቱ የተነሳ ላብ አልቦት መሬቱ ጨቀየ። እየሰማችሁ ነው? ማን ነው የሚባለው አልኳችሁ? አባ ባኩሚስ እየሰገዱ ናቸው። ባህታዊ የበቃ አባት ነው። በጣም ጥልቅ ስግደት እየሰገደ አፈሩ ጭቃ ሆነና በጣም በላቡ እኮ ነው፣ በውሃ አይደለም፣ በዝናብ አይደለም፣ በላቡ ጨቀየ። ከዛ ጌታችን ተገለጠለት። ልክ ጌታችን ሲመለከተው ምን አለ አባ ባኩሚስ ጌታዬ አንተን አገኘ ብዬ እንደዚህ ሆንኳል። ከዛ ጌታችን ምን ሆኖ ታየው? እንደተሰቀለ ሆኖ ታየው። እኔም እንኳ አንተን አድን ብዬ እንዲተሰቀያለሁ አለው። ወይ ሲል መስቀሉን ሲያዩ ቀራንዮን ሲመለከተው ኧረ ገና ነኝ ብሎ መስገድ ጀመረ። አሁን እኛም እንደዛ ነው። አሁን እኛ ጋር የበቃ ሰው ቢኖር እኔ በቤተ ክርስቲያን ያየሁት መከራ ብለህ ብታወራ ለእግዚአብሔር ብዬ እኮ ነው ሁሉ ዋጋ የከፈልኩት ስራዬን ትቼ ምን ትቼ ብለህ የምናወራውን እግዚአብሔር ቢመዝነው እንደ አባ ባኩሚስ አፋችን ነው የሚያስይዘን። ልክ የተሰቀለውን መድኃኒዓለም ኢየሱስ ሲመለከት ወይ ገና ነኝ ለካ አለው። እሱ ቆም ብሎ የተናገረው አንተን አገኘ ብዬ እንዲህ በስግደት ጾምና በጸሎት ፈለግኩ አለው። እኔ ሳንተን አድን ብዬ ተሰቀየ የለ እንዴ? ለሁላችን እግዚአብሔር አምላክ ማስተዋልን ያድለን። ስለዚህ ዘመን አይነት ማለት ነው በወቅት በጊዜ ከሚደርስብን መከራ ይልቅ መድኃኒዓለም ኢየሱስ ለኛ የከፈለውን ዋጋ እያዩ ይሄንን መከራ መናቅ ማለት ነው። ቤተክርስቲያን የምታስበው እንደዛ ምንም መከራ እንክፈል፣ በማህበርም እንሆን፣ በሰቤትም እናገልግል፣ በአብነት ትምህርትም እናገልግል፣ ቤተ ክህነትም እንግባ፣ በአውደ ምሕረትም እናገልግል፣ በየትኛው መዋቅር ውስጥ እንግባ፣ እኛ የምናየው መከራ በሙሉ ቢመዘን መድኃኒዓለም ኢየሱስ ክርስቶስ ከከፈለው ዋጋ ጋር አይነጻጸርም። እንደኔ የቆመ ያለው እንዳት የውድቀት መጀመሪያ ይሄ ዘመኑ ዋጁት ማለት ያ ቀራንዮን ማየት ይገባል። እስኪ ጳውሎስን እንመልከተው እንዴት እንዳየ መከራ። ሁለተኛ ቆሮንቶስ 11:23 ላይ ምን አለ ጳውሎስ መሰላችሁ? እንደውም አለ እንደ እብድ ሰው ላለው አለ ጳውሎስ። እንደ እብድ ሰው ላለው ካለ በኋላ እኔ ይበልጣለሁ አለ። በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በሞት ብዙ ጊዜ ሆንኳል። አይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኛል። 40 ከተገረፋል እስራኤላውያን እንደምታውቁት አይሁድ 41ኛ አይገረፍም። ተሳስተዋል ብለው እየደጋገሙ 40 ሚሊዮን 40 አልሞላም ደግመህ ትክክል አልቆጠርክም ያሉት 5 ጊዜ ገረፉኝ አለ ጳውሎስ። 3 ጊዜ በበትር ተመታዋል። ስንት ጊዜ? 3 ጊዜ። አንድ ጊዜ በድንጋይ ተወገርኳል። መርከቤ 3 ጊዜ ተሰበራል። ሌሊትና ቀን በባህር ውስጥ ኖርኳል። ብዙ ጊዜ በመንገድ ሄድኩኛል። በወንዝ ፍርሃት፣ በወንበዴዎች በኩል ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኛ ወንድሞች ፍርሃት ነበረብኝ። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦም በብርድና በራቆትነት ነበርኳል። ገድለ ጳውሎስ አረይታ የቀረውን ነገር ሁሉ ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ነገር ነው። እስቲ ይህን በሉ። የቀረው ነገር ሁሉ ሳልቆጥር በሉ። ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። በቃ ቤተ ኦርቶዶክሳዊ ማለት ይሄ ነው። አይታችኋል ጳውሎስ ስንት ጊዜ መርከቡ እንደተሰበረ፣ ስንት ጊዜ ራቆቱ እንደነበረ፣ ስንዴ እንደተራበ። የቀረውን ነገር ሁሉ ሳልቆጥር በቃ መርሳት። ለቤተ ክርስቲያን ለመቆም በዚህ ዘመን የሚፈልግ ሰው
እኔ እኮ በእናታችሁ ይሄንን ቤተክርስቲያን እንዴት አድርጌ እንዳቆምኩት ይሄ ጽዋ ማህበር በነገራችን ላይ ይሄንን ሚዲያ ቀጥ አድርጎ የሚያቆም መድኃኒዓለም ነው፣ አንተ አይደለም። እኛ ቀጥ አድርገን የምናቆመው ጽዋም የለም፣ ቀጥ አድርገን የምናቆመው ሰንበቴትም የለም፣ ቀጥ አድርገን የምናቆማትም ቤተክርስቲያንም የለችም። እንዳትሳሳቱ ክርስቲያኖች፣ ቀጥ አድርጎ የሚያቆማት መድኃኒዓለም ነው። እሱ ከመሰረታት ማንም አያፈርሳት። እንዳትሳሳቱ። ዋጋ ከፍለን ሊሆን ይችላል ማለት ያለብን የቀረውን ነገር ሳልቆጥር ሁሌ የሚያሳስብኝ አብያተ ክርስቲያናት ነገር የተቀበለው መከራ በጣም ብዙ ነው፣ አልቆጠረውም ማለት ኦርቶዶክሳዊ ማለት ያ ነው። እሺ ኦርቶዶክሳዊ የሆነ ዘመናዊ ሰው ምን እንደሚያደርገው የሆሳዕና ቀን መሰብሰብ ነው? ስቅለት ሲመጣ ስግደት ቤተክርስቲያኑን መሙላት ብቻ ወይስ የፋሲካ ቀን ነጭ ለብሰን ብቻ ማስቀደስ ነው? መላ ዘመንን በተጋድሎ መኖር ማለት ነው። እኛ እንዲህ ነን። አንዳንድ ጊዜ ታውቃላችሁ፣ የሆነ ጊዜ ማዕበል ሲነሳ ያው ሚዲያ ስለምንወድ እንደምታውቁት ሆ ብለን የሌላ አስቀዳሽ እንሆናለን። የሆነ ሰሞን እንደኛ ኪዳን የሚያደርስ የለም፣ እንደኛ አስቀዳሽ የለም፣ እንደኛ ገዳማት የሚጓዝ ሰው የለም። የሌለንም በቃ የሆነ ጊዜ ደግሞ እልም ያደርገናል። የሆነ ጊዜ ሞባይላችን ውስጥ ያለው ዘፈን ዲሊት እናደርገውና የሆነ ጊዜ ደግሞ ዳውንሎድ፣ የሆነ ጊዜ ቤተክርስቲያን የማንጠፋ የመጨረሻ ከበሮ መቺ፣ የሆነ ጊዜ ደግሞ ናይት ክለብ ያደርገናል። ቀድሞ ወንድማችን በዝማሬም እንዳስታወሰ ጌታችን መድኃኒታችን ኢየሱስ ክርስቶስ ለገብረ መንፈስ ቅዱስ እንደሆነ ቃል ይከባለት ተአምረ ኢየሱስ ላይ ያለ ምዕራፍ 43 ላይ አሁንም ወዳጄ ገብረ መንፈስ ቅዱስ ያለ መድኃኒታችን ኢየሱስ ክርስቶስ የምትፈልገውን ሁሉ ለምነኛ ነው